የኢናኳ ስፕሪንግስ አስደንጋጭ ማለዳ ጥር 9 2019 ሳን አንቶኒዮ ቴክሳስ። የኢናኳ ስፕሪንግስ በር ያለው ዝግ ማህበረሰብ ነው። በሚሊዮን ዶላር የሚያወጡ ቤቶች ይገኙበታል። የ24 ሰዓት ሙሉ ደህንነትም የተጠበቀ ነው። በየትኛው መቅጣጫ ቢመለከቱ የክትትል ካሜራዎች የሞሉበት ሰፈር እዚህ ይገኛል። ሰዎች እዚህ ለመኖር ከፍተኛ ገንዘብ የሚከፍሉት ይህ ቦታ ሊታሰብ ከሚችሉት እጅግ አስተማማኝ መጠለያዎች አንዱ ነው ብለው ስለሚያምኑ ነው። ነገር ግን ከጠዋቱ 3 ሰዓት በኋላ ለአደጋ ጊዜ እርዳታ አገልግሎት አንድ አስቸኳይ ጥሪ ቀረበ። የአንዱ መኖሪያ ቤት ባለቤት በከፍተኛ የጭንቀት ስሜት ውስጥ ሆኖ ይናገራል። የሴት ጓደኛው 2 ሴት ልጆቿን ተኩሳ ከገደለች በኋላ የራሷንም ሕይወት እንዳጠፋች ለተቀባዩ ነገረው። ፖሊሶች በፍጥነት ወደ ስፍራው ሲደርሱ የቤቱን ባለቤት ከቤት ውጭ ባለው በተሸፈነው ሳር ላይ ቆሞ አገኙት። በጣም ተጨንቆ ፊቱን በእጆቹ ሸፍኖ ይታያል። ነገር ግን ወዲያውኑ ማለት ይቻላል ምላሽ የሰጡት ፖሊሶች አንድ ለየት ያለ ነገር አስተዋሉ። በፊቱ ላይ አንድም እንባ አይታይም ነበር። በቤቱ ውስጥ በሁለተኛው ፎቅ ላይ መርማሪዎች የ37 ዓመቷን ኒኮል ኦልሰን፣ የ16 ዓመቷን አሌክሳና የ10 ዓመቷን የለንደን አስክሬን አገኙ። ሽጉጡ ከኒኮል አጠገብ ወድቋል። ሆኖም አንድ ትልቅ ችግር ግን አለ። መሳሪያው የእሱ አይደለም። አሁን ከቤት ውጭ ቆሞ የሀዘን ስሜትን የሚያሳየው የዚያ ሰው ነው። ከዚያም የጉዳዩን አቅጣጫ ሙሉ በሙሉ የሚቀይር ሌላ ነገር ተከሰተ። የኒኮል ስልክ ስክሪን በድንገት በራ። በሳሎን ውስጥ ካለ የሥራ ባልደረባዋ የተለመደ መልእክት ደረሳት። ደንበኛሽ እዚህ አለ የሚል ነበር። ለተወሰነ ጊዜ ስለዚያ ጉዳይ በደንብ አስበበት። ቤተሰቧን በሙሉ ጨርሳ የራሷን ሕይወት ለማጥፋት የተዘጋጀች ሴት በዚያው ጠዋት ለስራ ቀኗ እቅድ አውጥታ ከደንበኞች ጋር ቀጠሮዎችን ታረጋግጣለች። በቴክሳስ ውስጥ ካሉት በጣም ደህንነታቸው የተጠበቀ ከሚባሉ ቤቶች አንዱ እንዲህ ያለ አስከፊ ወንጀል የተፈጸመበት ስፍራ እንዴትስ ሊሆን ቻለ? በህይወት የተረፈው ብቸኛው አዋቂ ሰው ለምን ለምርመራ ባለሙያዎች ከመጀመሪያው ጀምሮ ሙሉ በሙሉ ግልጽ የሆነ ማብራሪያ ሰጣቸው? ለእነዚህ ጥያቄዎች መልስ ለመስጠት በዚህ ጣሪያ ስር በትክክል ማን እንደተሰበሰበና ምን አይነት ምስጢሮችን ይዘው እንደነበር ማወቅ አስፈላጊ ነው። እነዚህ ሰዎች በአንድ ቤት ውስጥ እንዴት አብረው ሊኖሩ እንደቻሉ ለመረዳት ወደ ብዙ 10 ዓመታት ወደ ኋላ መመለስ ይኖርብናል። እዚያ የምናገኘው ነገር ቢኖር በመደበኛ ሁኔታዎች ውስጥ ፈጽሞ መንገዶቻቸው የማይገናኙ 2 ፍጹም የተለያዩ ዓለማትን ነው። ከሴቲቱ ታሪክ እንጀምር። ኒኮል ኦልሰን የተወለደችው በ1981 ሲሆን ለእሷ በጣም የቀረቡትን ሰዎችን ማጣት ምን ማለት እንደሆነ ገና በለጋ እድሜዋ ለመረዳት ተገዳለች። በ1988 አባቷ የተከለከሉ ንጥረ ነገሮችን በመጠቀም ገዳይ በሆነ መጠን ወስዶ ከዚህ ዓለም በሞት ተለየ። በ2001 ደግሞ እናቷ በልብ ህመም ሞተች። ይህ ሁኔታ ኒኮል በፍጥነት እንድታድግ አስገደዳት። በ15 ዓመቷ የልጇ የስካይለር እናት ሆነች። 2 አጫጭር ጋብቻዎችም ተከታተሏት። መጀመሪያ የመጣው ጄምስ ኖብል ሲሆን ከዚያም የዩናይትድ ስቴትስ የባህር ኃይል አባል የነበረው ካርሎስ ሞንቴስ ነበር። ከካርሎስ ጋር ከተፋታች በኋላ ትልቋን ሴት ልጇን ብቻዋን ማሳደግ ቀጠለች። በኋላም ከሄክተር ብሬቭስካስ ጋር ግንኙነት ፈጠረችናም ታናሽ ልጇን አብረው ወደዚህ ዓለም ተቀበሉ። ህይወት ይህንን ቤተሰብ በእያንዳንዱ ዙር ለመፈተን የቆረጠች ትመስል ነበር። በአንድ ወቅት ከመጀመሪያው ጋብቻዋ ጋር የተያያዙ ካልተከፈሉ የልጅ ማሳደጊያ ግዴታዎች ዕዳ ወደ $24,000 አድጎ ነበር። ኒኮል ያገኘችውን ማንኛውንም አይነት ስራ ለመስራት ተገደደች። በሜክሲኮ ምግብ ቤት ውስጥ በመዝገብ ቤት ውስጥ ጊዜ አሳልፋለች። እዚያም ዕዳውን ለመሸፈን የእያንዳንዱ የክፍያ ቼክ ከፊል አካል በራስ ሰሪ ቁጥር ነበረ። በመጨረሻም እንደ ኮስሞቶሎጂስት ሰለጠነች። ለቀጣዮቹ 10 ዓመታት የ2 ሴት ልጆች እናት የሆነችው ኒኮል በጄሲ ሳሎን ውስጥ ትሰራም ነበር። ድርብ ፈረቃ፣ አንዳንዴም 3 ፈረቃዎችንም ትሰራ ነበር። ራሷን ልጇንና ሴት ልጆቿን በትጋት ብቻዋን ለመደገፍ ራሷን እስከ ገደብ ድረስ ገፋች።
የምታገኘው እያንዳንዱ ዶላር የመጣው ከረጅም ሰዓታት ስራ፣ ከጽናትና ተስፋ ለመቁረጥ ፈቃደኛ ካለመሆኗ ብቻ ነበር። ነገሮች ምንም ያህል አስቸጋሪ ቢሆኑ አሁን በዚያው ጥር ጠዋት በዚያ ሳር ሜዳ ላይ የቆመው ሰው በጥልቀት ማስተዋል ግዴታ ነው። ቻርሊ ዊለር የተወለደው በ1986 ፍሬድሪክስበርግ ቴክሳስ ከነበረ በጣም ሀብታም ቤተሰብ ነው። ወላጆቹ ግዙፍ የእርሻ መሬት ነበራቸው። በነዳጅ ኢንዱስትሪ ኮንትራቶች አማካኝነትም በሚሊየን የሚቆጠር ሀብት አፍርተዋል። ቻርሊ በመጀመሪያው ዓመት ትምህርቱን አቋርጦ የአባቱን ፈለግ በመከተል በሙያዊ ሩጫ ስፖርት ተሰማርቶ ነበር። በኋላም ያሸነፈው ገንዘብ ከነዳጅ ምርት ንግዶች ጋር አብሮ የሚሰራ የደህንነት ኩባንያ ለመክፈት ተጠቀመበት። በ24 ዓመቱ የመጀመሪያውን ኩባንያ በተሳካ ሁኔታ ሸጦ ሌላ ኩባንያ በመክፈት አስደናቂ የገቢ ደረጃ ላይ ደረሰ። ይህም በቀን ወደ 160,000 የአሜሪካን ዶላር እንደሚያመጣ ተዘግቧል። ገንዘብ በህይወት ውስጥ ያለው እያንዳንዱን ችግር የሚፈታለት ይመስለው ነበር። ከህግ አስከባሪዎች ጋር የነበረው የክስ ታሪክ ደንቦቹ በእሱ ላይ እንደማይሰሩ የሚያምን ሰው ታሪክ ይመስላሉ። በአንድ የገጠር ክለብ ውስጥ በህዝብ ፊት በመስከሩ ምክንያት ታስሮ ነበር። ከዚያም በስካር በማሽከርከር ክስተት ተከሰሰ። እንደ ዘገባዎች ከሆነ ዊለር የእጅ ባትሪ እያበራለት ለነበረው የፖሊስ መኮንን የፌዝ ምልክት አሳይቶ በፍጥነት አምልጦ ሮጠ። ፖሊሱም በእግር አሳደደው። ዊለር በመጨረሻ ሲቆም የትንፋሽ ምርመራውን ፈቃደኛ አልሆነም። ከ30 ወደ 10 ወደ ኋላ በተሳካ ሁኔታ መቁጠርም አልቻለም። ሆኖም ግን በግልጽ ባልታወቁ ምክንያቶች ጉዳዩ ፈርሷል። በሆቴሎች ውስጥ የተከሰቱት ክስተቶችም ተመሳሳይ አካሄድን የተከተሉ ነበሩ። ክርክሮች፣ ብጥብጦች፣ አንድ ሌሊት በቁጥጥር ስር ውሎ በማሰብ ያሳለፈው ጊዜ። ከዚያም ግን ብዙም ውጤት አልነበረውም። በእያንዳንዱ ጊዜ ውጤቱ ከሞላ ጎደል ተመሳሳይ ነበር። ክሶቹ ሙሉ በሙሉ ውድቅ ይደረጋሉ፣ ይቀነሳሉ፣ ወይም በትንሽ የገንዘብ ቅጣቶች ሲተኩ ነበር። ይህንን ነጥብ በደንብ እናስታውስ። ለዓመታት ይህ ሰው በተደጋጋሚ የህግ ወሰኖችን የጣሰ ግለሰብ ነበር እና የፍትህ ስርዓቱ ወደ ሌላ አቅጣጫ ለመመልከት ፈቃደኛ የሆነ ይመስል ነበር። ይህ በአንድ ሰው አስተሳሰብ ላይ ምን አይነት ተጽዕኖ ያሳድራል ብለው ያስባሉ? ምንም እውነተኛ ውጤት አይመጣም የሚል እምነት ይፈጥር ይሆን? ማንኛውም ነገር ይፈቀዳል የሚለው የተሳሳተ እምነት? ይህ ሁኔታ ወደ አንድ ግልጽ ጥያቄ ያመጣናል። ከዘይት ሀብት የተገኘውን ሚሊየን ወራሽ ህይወታቸውን በሙሉ በራሳቸው ጥረት ላይ ብቻ ተመስርተው ካሳለፉ የፀጉር አስተካካይ ጋር ምን ሊያገናኘው ይችላል? መንገዳቸው በ2016 ተሻገረ። ቻርሊ የኒኮል ኦልሰንን የማህበራዊ ሚዲያ መገለጫ አገኘ። በወቅቱ ከብዙ ጓደኞቿ ጋር የጀመረችውን የሰዓትና የጌጣጌጥ ብራንድ ለማስተዋወቅ እየረዳች ነበር። ሚሊዮነሩ በኢንስታግራም ላይ ቀጥተኛ መልእክት ላከላት። ያ ቀላል መልእክት ወደ ረጅም ውይይቶች ተለወጠ። ውይይቶቹ ደግሞ በፍጥነት ወደ ቀጠሮም ተቀየሩ። ለመጀመሪያ ጊዜ ስብሰባቸው ኒኮል ከጓደኛዋ ቫኔሳ ጋር ወደ አንድ ሪዞርት ደረሰች። ከመጀመሪያው ጀምሮ ቻርሊ ጽኑ ፍላጎት ነበረው። ብዙም ሳይቆይ ግንኙነቱ በሚያስደንቅ ፍጥነት መንቀሳቀስ ጀመረ። በሚያዝያ 2017 ቻርሊ በኢናኳ ስፕሪንግስ የሚገኘውን ያንን መኖሪያ ቤት ገዛ። ይህም በኋላ ላይ የመርማሪዎች ዋነኛ ትኩረት የሚሆን ስፍራ ነው። ንብረቱ በግምት 4500 ካሬ ጫማ ስፋት ያለው ሲሆን የመዋኛ ገንዳ፣ የግል ደህንነትና ጥብቅ የመግቢያ በር ነበረው። ብዙም ሳይቆይ ኒኮል ከሴት ልጆቿ ጋር እዚያ ቤት መኖር ጀመረች። ከውጭ ለሚያየው ሰው ለዓመታት ካደረገችው ከባድ ትግል በኋላ በመጨረሻ የገንዘብ መረጋጋት እንዳገኘች ታይ ነበረ። ቻርሊ ሙሉ በሙሉ ስራዋን አቋርጣ በእሱ ገቢ የመኖር እድል ሰጥቷት ነበር። ነገር ግን ኒኮል ፈቃደኛ አልሆነችም። በሳሎን ውስጥ ፈረቃዎችን መውሰዷን ቀጠለችናም የራሷን የገቢ ምንጭ አጥብቃ ቆየች። እውነቱን ለመናገር ያ ዝርዝር ጉዳይ እጅግ አስፈላጊ ነው። ብዙ ሀብት ቢከባትም እንኳን ስራዋን ለመቀጠል መረጠች። ሙሉ በሙሉ በአንድ ሰው ላይ ጥገኛ መሆን እሷ ለመውሰድ ፈቃደኛ ያልነበረችውን አደጋ እንደሚያስከትል በደመ ነፍስ የተረዳችው ያክል ነበረ። ስለዚህ መኖሪያ ቤቱ፣ የደህንነት በሮችና የቅንጦት የአኗኗር ዘይቤው መረጋጋትን ሊያመለክቱ ቢችሉም ኒኮል ግን የራሷን የደህንነትን መረብ መገንባቷን አላቋረጠችም ነበር። የመጀመሪያዎቹ የማስጠንቀቂያ ምልክቶች ግን በፍጥነት ታዩ። በአንድ ፕሮፌሽናል የፎቶ ቀረጻ ወቅት ኒኮል ከዓይኗ ስር የሚታይ ትልቅ ቁስል ይዛ መጣች። በባለሙያ ሜካፕ ለመሸፈን ሞከረች፣ ግን አሁንም በግልጽ ይታያል። ጓደኛው ቫኔሳ ምን እንደተፈጠረ ስጠይቃት ኒኮል ነገሩን ችላ ለማለት ሞከረች። እሷና ቻርሊ ጭቅጭቅ ውስጥ እንደገቡና ወዲያውኑ ጉዳዩን እንደቀየሩት በዘፈቀደ ነገረቻት። በዚያው የበጋ ወቅት ባልና ሚስቱ በጋቭስተን በሚገኝ ሆቴል የፍቅር ዓመታቸውን አክብረዋል። ያ ጉዞ ግን በመጥፎ ሁኔታ በቃ።
ክርክሩ እየተባባሰ በመምጣቱ የሆቴል ደህንነት ጣልቃ ገብቶ ቻርሊን ከንብረቱ ላይ እስከ ማስወጣት ደረጃ ደረሰ። ምክንያታዊ ሰው ያንን ሁኔታ እንዴት ሊቋቋመው እንደሚችል አስቡት። አብዛኛዎቹ ሰዎች ንብረቶቻቸውን ሰብስበው ይሄዳሉ። ቻርሊም እንዲሁ አደረገ፣ ግን አንድ እርምጃ ወደፊት ሄደ። እቃዎቹን ጠቅልሎ የኒኮልን ሻንጣ ይዞ ሞባይል ስልኳን ጨምሮ ወስዶ መኪና ውስጥ ገብቶ ብቻዋን ጥሏት ወጣ። እሷን ሙሉ በሙሉ በማታውቀው ከተማ ውስጥ ከሰው ጋር ለመግባባት ምንም መንገድ በሌለበት ሁኔታ ብቻዋን ትቷት ሄደ። ኒኮል በመጨረሻ ወደ ሞኒካ ወደምትባል ሌላ ጓደኛዋ አመራች። ሁለቱም ለ17 ሰዓታት ያክል ተነጋገሩ። ኒኮል በጣም አለቀሰች። ቀጣይነት ያለው ውርደትና የማይቋረጥ የስሜት ጫና እየደረሰባት እንደሆነ ገለጸችላት። ከሁሉም በላይ ደግሞ ጠንከር ያለ መግለጫ ሰጠች። እሱን ልትወው ነው የሚል ቢያንስ እቅዱ ያ ነበር። በማግስቱ ግን በረራ ተሳፍራ ወደ መኖሪያ ቤቱ ተመለሰች። ከዚያ ውይይት በኋላ ሞኒካ ከኒኮል ሕይወት ውስጥ ሙሉ በሙሉ ጠፋች። ጊዜ ያለፈ ሲሄድ የቻርሊ ቁጥጥር ይበልጥ ግልጽ እየሆነ መጣ። በጥር 2018 ኒኮል እና ቫኔሳ አብረው ወደ ቅርጫት ኳስ ጨዋታ ሄዱ። እነሱ ውጭ ያሉ ቻርሊ የኒኮልን ስልክ ደጋግሞ ደወለ። በመጨረሻም ቫኔሳ ወደ መስመር እንድትገባ ጠየቃት። እድለኛ ነሽ፣ እኔም አብሬሽ እንድትሄድ ፈቅጃለሁ የሚል። በኋላ ላይ በዚያ ምሽት ሁለቱ ጓደኛሞች ወደ አንድ የጃዝ ክለብ አመሩ። ጥሪው እንደገና ተጀመረ። ቻርሊ አዲሱን ቦታቸውን ተከታትሎ አውቆ ኒኮልን ወዲያውኑ ወደ ቤት እንድትመለስ አዘዛት። በዚያው የበጋ ወቅት ቫኔሳ ጥንዶቹ በአናኳ ስፕሪንግስ መኖሪያ ቤት ጎበኘቻቸው። ሁለቱ ጓደኛሞች በሙቅ ገንዳ ውስጥ እየተዝናኑ ሳለ ቻርሊ በድንገት ወደ ጓሮ ገባ። በግልጽ በሚታይ ትልቅ ቁጣ። ምክንያቱ ግን ፈጽሞ የማይታመን ነበር። አንድ ሰው የፔፕሮኒ ቁራጭ በኩሽና ወለል ላይ ጥሎ ነበር። ቻርሊ ኒኮልን ከውሃው እንድትወጣና ሴት ልጆቿን አስገድዳ እንድታጸዳ አዘዛት። ይህንንም ያደረገው ሆን ብሎ በሰው ፊት በሚመስልና በሚያዋርድ መንገድ ነበር። ብዙም ሳይቆይ የቤቱ የድምፅ ስርዓት ሲበላሽ ሌላ ትልቅ ክርክር ተፈጠረ። ቻርሊ እንደገና ለሁሉም ነገር የኒኮልን ሴት ልጆች ተጠያቂ አደረገ። ድባቡ በጣም ስለተመቸው ቫኔሳ ከደረሰች ከ2 ሰዓት በኋላ ወጣች። ከበሩ ስትወጣ ኒኮልን ተመለከተቻትና የበሳጨትን ነገር ተናገረች። ኒኮል በጸጥታ ራሷን ነቀነቀች። ይህ የቻርሊ ቤት ነው፣ የኔ ቤት አይደለም አለች። ቫኔሳ ዳግመኛ ያንን ቤት አልጎበኘችውም። እስከዚያ ጊዜ ድረስ ግን የኒኮል ማግለል ሙሉ በሙሉ ሊጠናቀቅ ተቃርቧል። ብዙም ሳይቆይ ወደ ስራ ለመሄድ ካልሆነ ወይም ቻርሊ በግሉ ካልፈቀደላት በስተቀር በመግቢያው ላይ ያለውን ዝግ ማህበረሰብ እምብዛም አትለቅም ነበር። በ2018 በሙሉ በቤት ውስጥ ያለው ውጥረት መባባሱን ቀጥሏል። ከነዚያ የተዘጉ በሮች በስተጀርባ ምን እየተከናወነ እንዳለ በትክክል ሁሉም ሰው አያውቅም። የምናውቀው ነገር ቢኖር ከፍርድ ቤት መዝገቦች ነው። በ12 ወራት ጊዜ ውስጥ የጥበቃ ክፍሎች ወደዚህ አዳራሽ 4 የተለያዩ ጊዜያት ተልቀው ነበር። ሰነዶቹ እነዚያን ጥሪዎች ያነሳውን ነገር በግልጽ አይገልጹም። ነገር ግን አንድ አስፈላጊ እውነታ ያረጋግጣሉ። የህግ አስከባሪዎችን ትኩረት ለመሳብ የሚያስችል ከባድ ነገር በዚያ ቤት ውስጥ መከሰቱን ቀጥሎ ነበር። በዚያን ጊዜ ኒኮል ከጊዜ ወደ ጊዜ እየራቀች ሄደች። ራሷንም ከውጭ ዓለም ሙሉ በሙሉ አቋረጠች። በወቅቱ ማንም ያልተገነዘበው ነገር ኒኮል እውነተኛ የመውጫ ዕቅድ ማውጣት መጀመሯን ነበር። ከአደጋው 1 ወር ገደማ በፊት አዲስ የመኖሪያ ቦታ በንቃት መፈለግ ጀመረች። ይህ በወቅቱ የተደረገ ስሜታዊ ውሳኔ አልነበረም፣ የተሰላ ነበር። ዘዴኛ አካሄድ። የኪራይ አፓርታማዎችን ጎብኝታለች፣ አማራጮችን አነጣጥራለች። ለሷም ሆነ ለሴት ልጆቿ የሚስማማ አስተማማኝ ቦታም ፈልጋለች። አሁን ቀስ ብለን የጥር 9 2019 የጊዜ ሰሌዳን መርመር። ይህ ቀን በጣም ወሳኝ ነው፣ ምክንያቱም የእነዚህ የመጨረሻ ሰዓታት ክስተቶች በኋላ ላይ እንደ እውነት የሚቀርበው ታሪክ ጋር በቀጥታ ይጋጫሉ። በዚያ ጠዋት ኒኮል ኢሜይሏን ተመለከተችና ከአንድ የአፓርታማ ህንጻ አስተዳደር ቢሮ የተላከ መልእክት አገኘች። ፍላጎት ያላት ክፍል በመጨረሻ ተገኝታ ነበር። የወረቀት ስራ ወደፊት ሊቀጥል ይችላል። የሊዝ ውሉ መፈረም ትችላለች። ንብረቶቿንም ማንሳት ትችል ነበር። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ወደ ነፃነት የሚያመራ ግልጽ መንገድ ከፊቷ ተከፍቷል። በዛው ቀን ላይ ተራ የዕለት ተዕለት ተግባሩን አከናውናለች። በመጀመሪያ ለረጅም ጊዜ ቆየ ደንበኛዋን አነጋግራ በቀጣዩ ቀን የውበት ሳሎን ቀጠሮዋን አረጋገጠች። ከዚያም ከስራ ባልደረባዋ ቤታኒ ጋር ስለ መርሃ ግብሮች፣ የስራ ፈረቃዎችና ስለሚመጡ የስራ እቅዶች በሰፊው ተነጋገረች። በዚያው ምሽት ከቀኑ 9 ሰዓት አካባቢ ሄክተር ጋር ደወለች። የለንደን አባት እንደመሆኑ መጠን ስለ ወደፊቱ እቅዶች ማውራት ፈልገው ነበር።
በማግስቱ በአካባቢው ታዋቂ የቴሌቪዥን ተሰጥኦ ትርኢት ላይ የመሳተፍ ዝግጅት ተካሂዶ ነበር። ለንደንን በመሳተፍ እድሏ በጣም ተደስታ ነበር። ኒኮልና ሄክተር ስለ ጥቅሞቹና ጉዳቶቹ በጥልቀት ተወያዩ። ከተነጋገሩ በኋላ ምርመራውን ከመጀመራቸው በፊት ትንሽ ጊዜ መጠበቅ የተሻለ እንደሆነ ወሰኑ። ከዚያም የ10 ዓመቷ ለንደን ስልኩን ወስዳ ከአባቷ ጋር በደስታ ተነጋገረች። 1 ደቂቃ ወስደ ስለዚያ ሁሉ ሁኔታ አስብበት። ይህ ከጥቂት ሰዓታት በኋላ የራሷን ህይወት ለማጥፋት እየተዘጋጀች ያለች ሰው ባህሪ ይመስላል። እውነታውን መመልከት ግድ ነው። ኒኮል የራሷን ጣቢያ በሳሎን ውስጥ እያስቀመጠች ነበር። ስለ ልጇ የወደፊት እድሎች እየተወያየችም ነበር። አዲስ አፓርታማ እየጠበቀች እንደሆነ ማረጋገጫ ደርሷት ነበር። በሚቀጥለው ቀን እያንዳንዷ ሰዓት አስቀድሞ ታቅዶ ነበር። በሁሉም መልኩ ቻርሊ ለዘላለም ትታ ለመሄድ ተጨባጭ እርምጃዎችን ወስዳ ነበር። ሐሙስ ምሽት ሲቀጥል ሁሉም ነገር የተለመደ ይመስል ነበር። በቤቱ ውስጥ ያለው ድባብ የተረጋጋ ይመስል ነበር። ኒኮል ከቫኔሳ ጋር መልእክት ተለዋውጣ ከሌሎች ጓደኞቿና ከሚያውቋቸው ሰዎች ጋር ተወያየች። ማንም ሰው የድንጋጤ ምልክቶችን አላስተዋለም። ማንም ሰው የተስፋ መቁረጥ ስሜትም አላየባትም። በመልእክቶቿ ውስጥ ምንም ነገር ከባድ ስህተት እንዳለ የሚያመለክት ፍንጭም አልነበረም። ከዚያም በዚያው ምሽት ዘግይቶ ቻርሊ ወደ ቤት ተመለሰ። በኋላ ላይ እንደተገለጸው በዚያን ጊዜ ትልቅ ክርክር ተፈጠረ። ያ የነበረው ጸጥታ ጠፋ። አለመግባባቱ በጣም አስከፊ ስለነበር ቻርሊ በኋላ ላይ ለምርመራ ባለሙያዎች ሁኔታውን እጅግ በጣም ከባድ እንደነበረ ገልጾታል። ብዙም ሳይቆይ መኪናውን አስነስቶ በማህበረሰቡ በሮች በኩል ወጣ። እንደ መጀመሪያው ዘገባ ከሆነ ከአንድ ጓደኛው ጋር ለማደር አስቦ ነበር። ታሪኩ አንዳንድ አስቸጋሪ ጥያቄዎችን የሚያስነሳው ግን እዚህ ላይ ነው። ከሱ ጋር ከባድ ክርክር ገጥማለች የሚባለው ሴት ብቻዋን ጥሏት ሄደ። አሌክስና ለንደንን ጥሏቸው ወጣ። ከዚያም በራሱና በቤቱ መካከል ያለውን ርቀት ካስቀመጠ በኋላ ስልኩን አወጣ። በቀላሉ ለመተኛት ወይም ከጓደኞቹ ጋር ከመቆየት ይልቅ የኒኮልን ወንድም የስልክ ቁጥር ለማግኘት በእውቂያዎች ውስጥ መፈለግ ጀመረ። ከዚያ ቅጽበት ጀምሮ የሌሊት እንግዳ ክስተቶች ሰንሰለት ጀምራል። ዛሬም ቢሆን በተለመደው አመክንዮ ለማስረዳት አስቸጋሪ የሆኑ የውሳኔዎችና የድርጊቶች ቅደም ተከተል ይጀምራል። በማህበረሰቡ መውጫ ላይ ያሉትን የክትትል ካሜራዎችን የዊለርን ተሽከርካሪዎች ከንብረቱ ሲወጣ በጸጥታ ይይዛሉ። ስለዚህ ቻርሊ በእርግጥ መኪናውን ይዞ ወጥቷል። ታሪኩ በተለይ አስገራሚ የሚሆነው እዚህ ላይ ነው። ምክንያቱም አሁን ወደ ዲጂታል ማስረጃዎች ዓለም እንሸጋግራለን። የሞባይል ስልክ መረጃና የመገናኛ ማማዎች የራሳቸውን የግል አስተያየት የላቸውም። ዝርዝሮችንም አይረሱም። ከሰዎች በተለየ መልኩ በአጠቃላይ እንደገና ሊገነባ የሚችል ግልጽ ዱካ ይተዋሉ። ስለዚያች ሌሊት የምናውቀው ነገር ሁሉ ከስልክ ከመልእክትና ከዲጂታል መዝገቦች የተገኘ ነው። ቻርሊ ከማህበረሰቡ ከወጣ በኋላ በጓደኛው ቤት ውስጥ ለማደር ጊዜ አልወሰደም። በምትኩ የጽሑፍ መልእክቶችን ማዕበል ይጀምራል። ለኒኮል፣ ለሁለቱም ሴት ልጆቹና ለኒኮል ወንድም ጀስቲን መልእክቶችን መላክ ይጀምራል። ጭብጡ በሚያስደንቅ ሁኔታ ወጥነት ያለው ሆኖ ቀጥሏል። እንደ ቻርሊ ገለጻ ክርክራቸውን ተከትሎ የኒኮልን ስሜታዊ ሁኔታ በጣም አሳስቦታል። አንድ እርምጃ ወደ ኋላ መለስ ብለህ ያንን ሁኔታ ከውጭ ሆነ ተመልከት። ከቤት ወጥተሃል። የትዳር ጓደኛ ከባድ የስሜት ቀውስ እያጋጠማት ሊሆን እንደሚችል ለቤተሰብ አባላት እየነገርክ ነው። አሌክስና ለንደን አሁንም በቤት ውስጥ አሉ። ሁኔታው በእርግጥ ያን ያህል አጣዳፊ ከሆነ ለምን ሌሊቱን ሙሉ የጽሑፍ መልእክት በመላክ ያሳልፋል? አብዛኛዎቹ ሰዎች መኪናውን ገልብጠው ወዲያውኑ ይመለሳሉ ወይም የአደጋ ጊዜ አገልግሎቶችን አነጋግረው የደህንነት ፍተሻ እንዲደረግ ይጠይቃሉ። በምትኩ ቻርሊ በጽሑፍ መልእክቶች አማካኝነት ስጋቱን በጽሑፍ መዝግቦ መጻፉን ግን ቀጥሏል። ከዚያም በዲጂታል የጊዜ መስመር ላይ አጠቃላይ እይታውን የሚቀይር ሌላ ዝርዝር ነገር ይታያል። ከአሌክሳ ቁጥር የቻርሊ ስልክ ላይ መልእክት ደረሰ። ጽሑፉ እዚህ ነህ የሚል ነው። ከራሷ ጋር እየተነጋገረች ይመስለኛል የሚል ሀሳብ በመልእክቱ መጨረሻ ላይ የፍርሃት ስሜት ገላጭ ምስል ይታያል። ስለዚያ ጽሑፍ በጥንቃቄ አስቡት። አንድ ታዳጊ ወጣት የቤት ባለቤቱ ከከባድ ክርክር በኋላ እንደወጣ ያወቀች ቤት ውስጥ እንዳለ ለምን ትጠይቃለች? እናም እነዚህ ቃላት በኋላ ላይ ስለ ኒኮል የአእምሮ ሁኔታ በሚሰጠው ማብራሪያ ውስጥ ምን ያህል በጥሩ ሁኔታ እንደሚገጥሙ ልብ በሉ። ስልኮች መልእክቶችን ይቀርጻሉ፣ ነገር ግን መልእክት በተላከበት ወቅት መሳሪያውን በአካል የያዘው ማን እንደሆነ አይመዘግቡም። ቴክኖሎጂ ጽሑፍ እንደተላለፈ ሊያሳይ ይችላል። የጻፈውን ሰው ማንነት ሁልጊዜ መለየት ግን አይችልም። ሰዓቱ በዚያ ምሽት ወደ 11 ሰዓት ሲቃረብ እንቅስቃሴው ወደ ኒኮል ስልክ ይቀየራል። በትክክል 5 የሚወጡ ጥሪዎች ተደርገዋል። የመጀመሪያው ጥሪ ወደ ቻርሊ እናት ይሄዳል። መልስ አትሰጥም።
የቀሩት 4 ጥሪዎች ወደ ድንገተኛ አደጋ አገልግሎት የሚመሩ ነበሩ። ይህንን ለማሰብ ጊዜ ወሰዱ። የኒኮል ስልክ የአደጋ ጊዜ አስተላላፊዎችን ለማግኘት 4 የተለያዩ ሙከራዎችን አድርጓል። ከነዚህ ጥሪዎች ውስጥ አንዱ ብቻ በተሳካ ሁኔታ ተገኝቷል። አንድ አስተማሪ መልስ ይሰጣል፣ ግን ሙሉ በሙሉ ጸጥታ በሰልፍ አለ። ጩኸት የለም፣ ውይይት የለም፣ ሹክሹክታ የለም። ምን እየተከናወነ እንዳለ በግልጽ የሚያብራሩ ድምጾች የሉም። ጥሪው ሙሉ በሙሉ ከመከታተሉ በፊት ግንኙነቱ ይጠፋል። ኦፕሬተሮች የደዋዩን ትክክለኛ ቦታ ከመወሰናቸው በፊት ጥሪው ያበቃል። በመላክ በኩል ምንም አይነት የመመለሻ ጥሪ አልተደረገም። ጥር 10 ቀን ጠዋት ደረሰ። ከጠዋቱ 1 ሰዓት ተኩል ላይ ቻርሊ የኒኮልን ወንድም እንደገና ጠራው። መልእክቱ ከሷ ሰምተሃል? ፖሊስ ደውል ይላል። ሌላ ከ30 ደቂቃ በኋላ ደግሞ ይጠብቃል። በማግስቱ ከጠዋቱ 3 ሰዓት በኋላ ብቻ ተሽከርካሪ ወደ ንብረቱ ይመለሳል። ወደ ውስጥ ገብቶ ለህግ አስከባሪ አካላት ጥሪውን ሰጠ። ይህንን ታሪክ ሙሉ የከፈተው ተመሳሳይ ጥሪ በበሩ ላይ የነበሩት የደህንነት ካሜራዎች በሌሊት ከቤት በአካል እንዳልተገኘ አረጋገጡ። ስልኮቹ ፍጹም የሆነ የዲጂታል የጊዜ መስመር ፈጥረዋል። አሁን መርማሪዎች ያንን የጊዜ መስመር ከቤቱ ውስጥ ካለው አካላዊ ማስረጃ ጋር ማወዳደር ነበረባቸው። ምርመራው የሚጀምረው ብዙ ታዛቢዎች ለመረዳት አስቸጋሪ ሆኖባቸው በየተራ በሚገርምበት ቦታ ላይ ነው። ትዕይንቱ እየተካሄደ ነው። አስክሬኖቹ ይወገዳሉ። ጉዳዩ በይፋ ወደ መርማሪዎች እጅ ገብቷል። የቤክሳር ካውንቲ ሸሪፍ ጃቪየር ሳላዛር ከጋዜጠኞች ፊት ቀረቡ። ዊለርን እንደ ፍላጎት ያለው ሰው አድርገው ሰየሙት። ይሁን እንጂ በተመሳሳይ ጊዜ የካውንቲው የሕክምና መርማሪ በሚያስደንቅ ሁኔታ ትክክለኛው መደምደሚያ ያቀርባል። በይፋዊ ግኝት መሰረትም ክስተቱ የሁለቱን የሴት ልጆች ሞት የሚያካትት ሲሆን ኒኮል ደግሞ የራሷን ሕይወት አጠፋች ይላል። እዚህ ላይ ለአፍታ ቁም ብለን አንዳንድ መሰረታዊ አመክንዮዎችን እንጠቀም። እንዲህ አይነቱ ጠንካራ መደምደሚያ በሂደት መጀመሪያ ላይ የደገፈው ምን ማስረጃ አለ? የጦር መሳሪያዎችን በሚመለከቱ ጉዳዮች በጣም አስፈላጊ ከሆኑት የፎረንሲክ ጥያቄዎች አንዱ ከተለቀቀው መሳሪያ የተገኘው ቅሪት ተኩሶታል ተብሎ በሚታመነው ሰዎች ላይ ሊገኝ ይችላል ወይ የሚለው ነው። በኒኮል እጅ ላይ ምርመራዎች ተካሂደዋል። በማግስቱ ጠዋት ቻርሊ ሲመለስ ተመሳሳይ ምርመራዎች ተካሂደዋል። በኒኮል እጅ ላይ ምርመራዎች ተካሂደዋል። በማግስቱ ጠዋት ቻርሊ ሲመለስ ተመሳሳይ ምርመራዎች ተካሂደዋል። ባለስልጣናት እነዚህን ውጤቶች በይፋ አላወጡም። ኒኮል መሳሪያውን በአካል እንደተኮሰ የሚያሳይ ግልጽ ማስረጃ ለህዝብ አልቀረበም። ማስታወስ ያለብን ሌላ ወሳኝ ጉዳይ አለ። ጠመንጃው በህጋዊ መንገድ የተመዘገበው ለቻርሊ ዊለር ነው። እንደ መዝገቦች ከሆነ በተለምዶ በአልጋው አጠገብ ባለው ጠረጴዛ ላይ ይቀመጥ ነበር። እናም የደህንነት ጥበቃ ሳይደረገበት እዚያው ይቀመጥ እንደነበር ተመዝግቧል። እርግጥ ነው በዚያ መሳሪያ ላይ የጣት አሻራዎች እንደሚታዩ ይጠበቃል። እናም ጥንዶቹ አብረው ስለኖሩ በመኝታ ክፍል ውስጥ በየትኛውም ቦታ የባዮሎጂካል ድካዎች መኖራቸው እንደ ተራ የዕለት ተዕለት ግንኙነት በቀላሉ ሊገለጽ ይችላል። አሁን ከትዕይንቱ ጋር የተገናኘው ብቸኛው የተረፈ አዋቂ ሰው ድርጊቶችን ተመልከት። ቻርሊ መርማሪዎችን በንቃት ከመረዳትና ጥያቄዎችን ከመመለስ ይልቅ ጠበቆችን በፍጥነት ቀጠረ። ከመርማሪዎች ጋር ተጨማሪ ትብብር ለማድረግ ፈቃደኛ አልሆነም። ነገር ግን የበለጠ የሚለየው ከቀሩት ቤተሰቦች ጋር እንዴት እንደተገናኘ ነው። ከጥቂት ሰዓታት በፊት የኒኮልን ስሜታዊ ሁኔታ በተመለከተ ስጋቱን የሚገልጽ መልእክት ከመላክ በኋላ መልእክት ልኮ ነበር። አሁን ለጉዳዩ ቅርብ የሆኑት ሰዎች እንደሚሉት ሙሉ በሙሉ ራሱን አገለለ። የአሌክሳና የለንደን አባቶች የሆኑትን ካርሎስ ወይም ሄክተር ለማጽናት አልተገናኘም። ምንም ጥሪ የለም፣ መልእክት የለም፣ ምንም ግንኙነትም አልነበራቸውም። ካርሎስ እና ሄክተር ኦፊሴላዊውን ማብራሪያ ለምንም ጥያቄ ለመቀበል ፈቃደኛ አልሆኑም። ሁለቱም ኒኮልን በይፋ እንደ አሌክሳን ወይም ለንደንን ፈጽሞ የማይጎዳ ታማኝነት አድርገው ገልጸዋታል። እያንዳንዱ ጥያቄ ከመመለሱ በፊት መደምደሚያ ላይ ከመድረስ ይልቅ ግልጽ የሆነ ምርመራ እንዲደረግ ጥሪ አቅርበዋል። ከባለስልጣናት የተሰጠው ምላሽ የበለጠ ውዝግብ አስነስቷል። ሸሪፍ ጃቪየር ሳላዛር ሌላ የፕሬስ ኮንፈረንስ አደረጉ። አዲስ አካላዊ ማስረጃ ከማቅረብ ይልቅ ውይይቱን ባልተጠበቀ ሁኔታ ወደ የግል ጉዳዮች ያዞሩት። በማጠቃለያ ወቅት ኒኮል በመጨረሻው የስልክ ውይይት ስለ ሄክተር አባትነት ጥያቄዎችን እንዳነሳች ጠቁመዋል። ይህ ምን ያህል ያልተለመደ እንደነበር አስቡት። የካውንቲው የህግ አስከባሪ ባለስልጣን አንድ ያዘነ አባት ስለ 10 ዓመቷ ሴት ልጁ መልስ ሲፈልግ ያልተረጋገጠ የይገባኛል ጥያቄ በይፋ እየደገመ ነበር። በኋላ ላይ ሳላዛር ምንም ደጋፊ ማስረጃ ካልተገኘ በኋላ እነዛን አስተያየቶች ተመለሱ።
ክስተቱ ስለ ጉዳዩ አቅጣጫ አንድ አስፈላጊ ነገር አሳይቷል። ስጋቶችንም ከማቃለል ይልቅ አዳዲስ ጥያቄዎችን ፈጠረ። ከቤተሰብ አባላትና ከጋዜጠኞች የሚነሱ ጥያቄዎች መጨመር ቀጥለዋል። የምርመራ ቁሳቁሶችን የማግኘት ተደራሽነት ከጊዜ ወደ ጊዜ እየተገደበ መጣ። አዲስ መረጃ ቀስ በቀስ ቀነሰ። የዊለር ፍላጎት ያለው ሰው ደረጃም በቦታው ቆሟል። ምንም አይነት ዋና ለውጦች የሉም። ምንም አይነት የህዝብ ውሳኔም የለም። ይህም ምርመራው ሙሉ በሙሉ ምላሽ ሳያገኝ ፈተና ውስጥ እንድንገባ ያደርገናል። የዚያም ምሽት ዲጂታል መንገድ ለመከተልና በቤቱ ውስጥ ከተከሰቱት አካላዊ እውነታዎች ጋር ለማነጻጸር አሁን የሴል ማማ መዝገቦች ከሁለተኛው ፎቅ አካላዊ አቀማመጥ ጋር እናስቀምጥ። በጥር 9 2019 ምሽት ተመልሰናል። አንድ ሰው በቤቱ መግቢያ በር በኩል ገባ። በዚህ ጊዜ ኒኮል አዲስ አፓርታማ ለመግዛት ፈቃድ ማግኘቷን አረጋግጣለች። ከእንግዲህ በማንም ሰው ገንዘብ ላይ አትመካም። በመጨረሻም መውጫ መንገድ አግኝታለች። ክርክር ይጀምራል። ለዓመታት በተጽዕኖ በግንኙነቶችና በገንዘብ ሀብቶች ችግሮችን ሲያስሱ የቆዩ ሰዎች በድንገት ቀጥተኛ ተቋሞ ያጋጥማቸዋል። ግንኙነቱን የገለጸው የቁጥጥር ስርዓት እየፈረሰ ያለ ይመስላል። ግጭቱ እየተባባሰ ይሄዳል። በሆነ ወቅት ላይ የተኩስ ድምጽ ይሰማል። 3 ሰዎች ወለል ላይ ወድቀው፣ 3ቱም በመጨረሻ በቤቱ ተመሳሳይ ደረጃ ላይ ይገኛሉ፣ እርስ በእርሳቸው ብዙም ሳይርቁ። እናም በኋላ ላይ በጉዳዩ ዙሪያ በተነሱ ጥያቄዎች መሰረት ይህ ትዕይንት በጣም የተለየ ትርጉም ሊኖረው የጀመረበት ጊዜ ነበር። ምክንያቱም አንድ ሰው እውነታዎችን ከተለየ ማብራሪያ ጋር ማስማማት ስለሚፈልግ። ሁኔታው በቀላል አመክንዮ መነጽር ይመልከቱት። አሌክስና ለንደን አሁንም ወደ ላይ እንዳሉ ስለሚያውቁ የትዳር ጓደኛው ያልተረጋጋ ባህሪ ከልብ ስለሚያሳስቦት ከቤት የሚወጡ ከሆነ የተጫነ ጠመንጃ በቀላሉ ሊደርስበት ይችላል። እውነተኛ ስጋት የሚሰማቸው አብዛኛዎቹ ሰዎች መሳሪያውን በደመ ነፍስ ይዘው ይወስዳሉ ወይም ቢያንስ በማይደረስበት ቦታ ያስጠብቁታል። ሆኖም ግን ጠመንጃው በኋላ ላይ በይፋዊ ትረካ ማዕከላዊ ክፍል ይሆናል። ከዚያም ስልኮች ወደ ስዕል ይገባሉ። የአሌክሳ መሳሪያ በአካል ከፍቶ አንድ ሰው ከራሷ ጋር እንደሚነጋገር መልእክት የላከው ማን ነው? አንዲት ፈርታ የነበረች ታዳጊ በእውነት ተደብቃና ያንን ጽሑፍ በአስቸኳይ እየጻፈች ከሆነ 3ቱም ግለሰቦች በመጨረሻ ለምን አንድ ላይ ተገኙ? የንክኪ ማያ ገጽ በምናባዊ ኪቦርድ ላይ የጣት አሻራዎችን አያስቀምጥም። መልእክቱ አለ። የጻፈው ሰው ማንነት ሙሉ በሙሉ ጥያቄ ነው እና ያ ዲጂታል መንገድ ኒኮል በድንገት የአእምሮ ህመም እንደገጠመው በኋላ ላይ ከተገለጸ ማብራሪያ ጋር በሚያስደንቅ ሁኔታ ይገጣጠማል። ከዚያም የጊዜ ሰሌዳ ውስጥ በጣም የሚያስጨንቀው ክፍል ወደ ሆነው ነገር እንመጣለን። ለአደጋ ጊዜ አገልግሎት የሚሰጡትን 4 ጸጥ ያሉ ጥሪዎችን መለስ ብለህ አስብ። የተጎዳች ሴት እርዳታ ለማግኘት የመጨረሻ ሙከራዎች ነበሩ ወይስ ሌላ ሰው ስልኩን እየያዘ የጥሪ ምዝገብ ማስታወሻዎችን እየገመገመ መረጃ እየሰረዘና በድንገት የአደጋ ጊዜ ጥሪ ቅደም ተከተል እያስነሳ በሌላኛው ጫፍ ዝምታ ብቻ እንዲኖራቸው አከፋፋዮችን ትቶ ነበር? እነዚህ ጥያቄዎችን ከዚያን ጊዜ ጀምሮ ክርክር አስነስተዋል። በአንድ ወቅት ሽጉጡ ከኒኮል አካል አጠገብ ቆሞ ይገኛል። እናም የተሽከርካሪ ሞተር ከቤት ውጭ የሚጀምረው እያንዳንዱ የትዕይንት ክፍል በቦታው ካለ በኋላ ብቻ ነው። ከጥቂት ደቂቃዎች በኋላ ያ ተሽከርካሪ በማህበረሰቡ በሮች በኩል አልፏል። ከንብረቱ ሲወጣ የተቀረጹ የክትትል ካሜራዎች እነዚያን 2 ሁኔታዎች ለአፍታ ያወዳድራሉ። አንድ ሰው ከክርክር በኋላ ወጥቶ በመኪና መንዳትና በተመሳሳይ ጊዜ በቤት ውስጥ ለተከሰቱ ክስተቶች ተጠያቂ መሆን አይችልም። የዲጂታል ማስረጃዎች የጊዜ መስመርን በተመለከተ ይቅር የማይባል ነው። የደህንነት ቀረጻው ቻርሊ ወሳኝ ክስተቶችን ከተከሰቱ በኋላ ሲወጣ ያሳያል። ከዚህ በፊት ሳይሆን ከዚያን ጊዜ ጀምሮ እንቅስቃሴው ከመግቢያው ማህበረሰብ ውጭ ይቀየራል። ሌሊቱን ሙሉ የተጨነቀ የትዳር ጓደኛ ምስል በመገንባት መልእክት መላክን ቀጥሏል። በቤት ውስጥ እያለ ቦታው ሳይለወጥ ቆይቷል። በመጨረሻም ምርመራው ቆመ። ባለስልጣናት መልስ መስጠት ሲያቆሙ ቤተሰቦች ብዙውን ጊዜ ራሳቸውን መፈለግ ይጀምራሉ። እንደ አውሮፓውያን አቆጣጠር በ2020 ካርሎስ እና ሄክተር በቤቱ ውስጥ በህይወት የተረፈው ብቸኛው ነዋሪ ላይ የሲቪል ክስ አቅርበዋል። ክሳቸው ቀጥተኛ ቸልተኝነትና ግዴለሽነት የተሞላበት ድርጊት በመሆኑ እናም ይህም ለአሌክስና ለለንደን ሞት አስተዋጽኦ እንዳደረገ ያምናሉ። ክርክራቸው ያተኮረው በቻርሊ ራሱ ዘገባ ውስጥ ባሉት ተቃርኖዎች ላይ ነበረ። አንድ ሰው የክስተቱን ኦፊሴላዊ ስሪት ቢቀበልም ጥያቄው አንድ ነው። ቻርሊ ኒኮል ከባድ የስሜት ጭንቀት ውስጥ እንዳለች ለሌሎች ደጋግሞ ይነግራቸው ነበረ። ስለ ባህሪዋ በጣም እንደሚያስብ ተናግሯል። አሌክስና ለንደን በቤት ውስጥ እንዳሉ ያውቁ ነበር። ነገር ግን የተጨናነቀ የጦር መሳሪያ ትቶ እንደሄደ ተናግሯል። ቤተሰቦቹ እንዲህ አይነት ሁኔታ መፍጠር በራሱ ከባድ ጥያቄ እንዳስነሳ ተከራክረዋል። የህግ አስከባሪዎች ምንም አይነት የህዝብ ምላሽ አልሰጡም።
ብስጭቱ እየጨመረ ሲሄድ ቤተሰቦቹ ወደ ፕሮጀክት ኮልድ ኬዝ ዞሩ። ይህም ቤተሰቦቹን ልምድ ካላቸው መርማሪዎች ጋር በማስተሳሰር ያልተፈቱ ጉዳዮችን ለመገምገም የሚያስችል ለትርፍ ያልተቋቋመ ድርጅት ነው። ይፋዊ መልሶችን ማግኘት አስቸጋሪ የሆነ ሲመጣ ዘመዶች እውነትን ፍለጋ ህያው ለማድረግ በሚደረገው ጥረት የሚገኘውን የእያንዳንዱን የህግ መንገድ ተከተሉ። ጫናው ከፍተኛ ደረጃ ላይ የደረሰው በአሜሪካ ውስጥ ካሉት በጣም አስፈላጊ የቤተሰብ በዓላት አንዱ በሆነው በምስጋና በዓል ላይ ነው። ሄክተር ያንን ቀን ብስጭቱን ለህዝብ ለማሳየት መረጠ። ከፖሊስ መምሪያ ውጭ ተቃውሞ ያዘጋጃል። ግልጽነትና የአካል ማስረጃ ትክክለኛ ግምገማ እንዲደረግ ይጠይቃል። ነገር ግን መምሪያው አልተንቀሳቀሰም። ዓመታት አልፈዋል። እናም በተጠበቀ በር ባለው ማህበረሰብ ውስጥ የሶስት አስክሬን ጉዳይ አሁንም በይፋ አልተገለጸም። የህክምና መርማሪያዋ ኒኮል ሴት ልጆቿን ከሞቱ በኋላ ራሷን እንዳጠፋች የሰጡት መደምደሚያ ብዙ ሰዎች እንደሚጠብቁት በሚጠበቀው የፎረንሲክ ማስረጃ በይፋ የተረጋገጠ አይደለም። እናም የጣት አሻራው ቤቱ ስለሆነ ብቻ በዚያ መኝታ ክፍል ውስጥ በህጋዊ መንገድ ሊታይ የሚችል ሰው ነፃ ሆኖ ይቆያል። ይህንን ታሪክ የጀመርነው በኢናኳ ስፕሪንግስ ውስጥ ሲሆን ይህም በደህንነት ካሜራዎች በተጠበቁ በሮችና በመከላከያ ተስፋ ዙሪያ በተገነባ ቦታ ነው። ይህ መራራ ፌዝ ነው። ስርዓቱ ሰዎች እንዳሰቡት ሳይሆን ግድግዳዎቹና በሮቹ በዚያ ቤት ውስጥ ኒኮልን፣ አሌክሳና ለንደንን አልጠበቁም። ነገር ግን ካሜራዎቹ ምቹ የመውጫ ጊዜን ዘግበዋል። የግል ቦታው ከውጭ ምስክሮችን አግዶ ነበርና ነዋሪዎችን ለመጠበቅ የታሰበው ተመሳሳይ ደህንነት ስርዓት አልባ ለመፍጠር ረድቶ ሊሆን ይችላል። የተረጋገጡት ሁኔታዎች የሚያበቁት በቴክሳስ የጉዳይ ፋይሎች ጀርባ ነው።